ሙስሊሞች ስሙ፣ የአክሱም ሙስሊሞች ቃል በቃል ያሉኝን ነገር ነው የምነግራችሁ። ድምፅ ሁኑን። የምንፈልገው የሰሞንኛ ጩኸት አይደለም። ሱቆቻችን ዝግ ናቸው። ሄደን መስጂድ መስገድ አልቻልንም። እናቶች እንኳን ገበያ መሄድ አልቻሉም። ስጋት ላይ ናቸው ያሉት። አባቶች ኮፍያ መልበስ አይችሉም። መንገድ ላይ ኮፍያ ለብሰ ከተገኘ ትቀጠቀጣለ። ሴት ልጅ አባያ ለብሳ ጸጉሯን በሂጃብ ሸፍና ከሄደች ሌላ ነገር። በዚህ ሁኔታ ውስጥ ነው ያለነው። ይህንን ደግሞ በዋነኝነት እያደረጉ ያሉት የከተማዋ የህግ አካላት ናቸው። አንዳንድ ከማህበረሰቡ የወጡ የእስልምና ጥላቻ ያላባቸው ሰዎችም አሉ። ነገር ግን ለነዛ ጽንፈኛ አካላት ከለላ እየሰጡ ያሉ የህግ አካላት ናቸው። መስጂድ ሄዶ መስገድ ብቻ አይደለም የተከለከል ነው። ገበያ ሄደን የምንበላውን ነገር መግዛት እንኳን ተከልክለናል። መነገር ተከልክለናል። እዚህ ከተማ ላይ አትኖሩም እየተባልን ነው። ይህንን ችግር ማን ነው ሊፈታው የሚችለው?